ለትማተናዎች ለምንድነው መጣው? አረ ወላሂ ለምንድነው መጣው? ያ ማን እንት አገና ሰላም አለይኩም ወራህመቱላሂ ወበረካቱ። ፋሚሊ ሰላም ናችሁ? አላችሁ ያለው አልሐምዱሊላህ። እንደውም ክርስቲያን ወገኖቼ ሰላም ብያለሁ። እንዴት ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም። እንዴት ናችሁ? ደህና ናችሁ? እኔ ያለው አልሐምዱሊላህ። እና ባለፈው በሰራሁት ቪዲዮ ከጓደኛ ጋር ተጣልተናል። አሁን እሱን ሄደን ያለው ነገር ይቅርታ ጠይቀዋለሁ። እናንተም ባለፈው ላይ ከገባው ይቅርታ ጠይቀው አንተ አጥፍተሃል፣ ቤቱን አበላሽ እሱ እንትን አስተካክለው ቤት አበላሽታል ምናምን ብላችሁ ነበር። በሱ መሰረት ሄጄ ዛሬ እሱን ይቅርታ እንጠይቀዋለን። ምን እንደሚለን ወላሂ እኔ እንጃ። ይቅርታ አድርግልን አያርግልን ምን እንደሚፈጠር ወላሂ ምን የሚያውቀው ነገር ምንም የለም። እስኪ ዛሬ እሱ ጋር ሄደን ይቅርታ እንጠይቀዋለን፣ ይቅርታ እንለዋለን። ያው እኛ መጀመሪያ እሱ ያሰበው ጀስት ቪዲዮ እንሰራለን ምናምን ብሎ ነበር። እኛ ደግሞ ከጓደኛ ጋር አውርተን ወደ ፕራንክ ቀየርነው። ከዛ ተጣላን፣ ተቆጣ፣ መታኝም። የተመታሁት እኔ ነኝ፣ ግን እሱ ተቆጣ፣ እኔም ተቆጣሁኝ። ዛሬ እስቲ እኑ ተከተሉኝና ያለው ነገር በቪዲዮ አንድ ባንዱን አሳያቸዋለሁ። ተከተሉኝ ነው ሄደን ያለው ነገር እና ያለን ከሱ ጋር እንሰማለን ነው። እዚህ ጋር ባትሪ ወጥተን እንውጣ ነው። ቤቱን እንትን ልሄድ ነው። የኔን ቤት ጨለማ ሆነ፣ ወጣን። ይሄን ግን እናጠፋው እንመልሳለን በኋላ። እና አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ተባበሩን። ጫማችን አገባን እዚህ ጋር ነው። ተከታተሉኝ። አሁን እሱ ጋር ሄደን ያለውን ነገር እናያለን። ይቅርታ እለዋለሁ። እኔ ወላሂ ከልቤ ይቅርታ እለዋለሁ። እኔ በጣም ነው የሚወደው ወላሂ፣ ምርጥ ጓደኛዬ ነው። ግን ተቆጣ። እሱም ስለሚወደኝ ነው ይሄን ነገር እንዴት ትሰራለህ ምናምን ብሎ ተቆጣው። እናንተ ብቻ ተከተሉኝ። ያለው ነገር አንድ ባንዱ እናየዋለን ኢንሻአላህ። ዱአ አድርጉ፣ ምንም ነገር አይፈጠርም ብዬ ወላሂ ተስፋ አደርጋለሁ። ተከታተሉኝ። ያለው ነገር በደንብ እናያለን። እና ፋሚሊ ማታም ስለሆነ ወላሂ ጨለማ ነው፣ ብዙም አይታይም ውጩ። ያለው ነገር እሱ ጋር ሄጄ መንገድ ላይ አቆመዋለሁ። ቪዲዮውን በጨለማ አይታይም። ይቅርታ፣ ማታ ላይ ነው ቪዲዮ የቀረጽኩት። ተከታተሉኝ። አዲሶች ላይክ፣ ሼር፣ ሰብስክራይብ በማድረግ ተቀላቀሉኝ ኢንሻአላህ። ያላ እሱ ጋር ስንደርስ ያለውን ጋር እናያለን። አሁን እዚህ ጋር ጨለማ ነው ወላሂ አይታይም። እዛ ጋር ቪዲዮ እንቀርጻለን ኢንሻአላህ። ፋሚሊ ደርሰናል፣ ወላሂ ቤቱን ደርሰናል። ቤቱ ይሄ ይመስላል። አዙር አሳያቸው። ከላማናቸው ምናልባት የኔ ቤት ወላሂ እዛ ጋር ነው። ወላሂ እዛ አሳያቸው። እዛ ወላሂ እዛ ነው። ከዛ ነው መጣሁት። ና ጨለማ ነው አይታይም። ና እና ተከታተሉኝ ፋሚሊ። ወላሂ ያኔ በሩ ክፍት ነው ስለሚያከራየው ማለት ነው። ና ካሜራውን ተጣርገው እና ምን እንደሚል ወላሂ እናያለን። በእናንተ ቃል መሰረት ወላሂ ይቅርታ ጠይቀዋለሁ። ሰውዬ ካለ አንተ ሰው ያልቅልናል። ሰላም አለይኩም። እና ፋሚሊ ስለሚያከራየው ማለት ነው። ሰሩ ራሱ አይዘጋም። ስትራውስ ስለሚከራይ በሩ አይተዘጋም። እስኪ ይቅርታ እንጠይቀዋለን። ስራ እየሰራ ነው መሰለኝ። እንደሚፈጠር ወላሂ ተመልከቱ። ዝም ብሎ ይቅርታ ጠይቀዋለን። እኔ በእናንተ መሰረት ማለት ነው። ሰላም አለይኩም። ሰላም አለይኩም። ሰላም ሄይ፣ ሰላም ነው። ምን ሰላምታ ነው? ቆይ ወይማ ዛሬ ደግሞ ምን ፈልግ መጣ? ምን ቀራከ? ምን ማለት ነው? ምን ማለት ነው? ታውቀዋለህ? ዛሬ ለመጣሁት ለይቅርታ ነው። የምን ይቅርታ? ስደውልልህ ስልክ አታነሳም። ያማን ስራዬን ልስራበት። ስራ ግን ያው ካሜራም ይያለው እና ካሜራማን ጠጋው። አቦ የሰው ንቀት ነው እንዴ? ያወራው እኮ ነው። የምን ንቀት? ያወራው እኮ ነው። አባቴ ዝም ብለህ ለምን መጣህ? ይቅርታ ልጠይቅ ነው መጣሁ። ከአባቴ ይቅርታ ተዘቀቀለ ብሎ አባቴ ጨቅጭቀኝ። ያማን አሁን ስራ የሰራው ነው። ፋሚሊ ባላችሁ መሰረት ያው ቤቱን ገብተናል። ሰላም አለይኩም ስለው ሰላም ብሎ ዝም ማለት ተመልከቱ። ዝም ብላችሁ ይሄ ካሜራው ማረጃ ይሆናል ብዬ ነው ይዤ የመጣሁት። ካሜራ ይዤ የመጣሁት ስለዛ ያወራሁት ራሱ መልስ ሊሰጠኝ አልቻለም። ሰውዬ ይቅርታ እያልኩህ ነው። አቦ ዞር በልልኝ፣ ስራዬን ልስራበት። ያማን እንዴ ውጣ፣ ወረባ ሆነዜ ነው። ያማን እንዴ ሰውዬ ምን አስበህ ነው?
ጅና መሰለኝ ባለፈው ማለት ነው። ስማ ይሄን መታኝ ዝም ብያለሁ። አሁን እኮ ገፋኝ እኮ ገፍተር አደረከኝ። መቼም ተፈታተንከኝ እኮ ከአንተ እኮ ነው። ኧረ አፈር ብላ አበዛኸው እኮ ምን ይሻላል? አበዛኸው እኮ ወይ ባለፈው መታኝ ዝም አልኩህ። ወላሂ አበዛኸው ወይ ይቅርታ አልኩህ እኮ አፈር ብላ ናውጣ ዝም ብለህ ነው ይሄንን ብለህ እግር በስነ ስርዓት ይቅርታ አልኩህ። ባለፈው መታኝ አሁን ትከፋኛለህ። ጨመረ ና ተው ከፈለገ ገደል መግባት ይችላል። እንካ ስራዬን ስራ ይላል። ዝም ብለህ ስራ ተው ገደል ግባ በለው እና ፋሚሊ ይቅርታ ጠይቀዋለሁ። ባላችሁኝ መሰረት ይቅርታ ጠይቀዋለሁ። ተውት ገደል ይግባ። ለቲማታኖች ለምንድን ነው መጣው? ለቲማታኖች ለምንድን ነው መጣው? ኧረ በለው እንዴት ነው መጣው? ያ ማን ነው? ምን ታደርጋለህ? ያ ማን ነው? ምን አባት ቆይ ሰውዬ ዝም በል ብያለሁ። ወላሂ ዝም በል ልቀቀኝ። ቆይ እኔ ስልክ ነው ዋና አንዱ ልቀቀኝ። አፈር ብለህ ምን ላድርግ? እኔ ምን ላድርግ? ይቅርታ ጠይቁህ ምን ላድርግ? የምን አባት ይቅርታ ነው? በእኔ ተመጣን ላይ ነው እንዴ? አባቴ ዝም በል ናውጣ ተው እና አፈር ብለህ ተው ና እና ጀማ ይቅርታ ጠይቀዋለሁ። ግን ልጁ ወላሂ የፈለገው ጥላቻ ነው። ስለዚህ እኔ ምንም ማድረግ አልችልም። ከፈለገ ገደል መግባት ይችላል። ባላችሁ መሰረት ይቅርታ ጠይቀዋለሁ። ስራ አውጣው እና ፋሚሊ ይሄን ይመስላል ያለው ነገር በቪዲዮ ላይ እንዳያችሁት ነው። እሱ እንትን ፈለገም ገደል ይግባ ተውት።